በጣም ጥሩ ካሽበቄ በኤልኤስኤን ጉዳይ ላይ ብዙ ለማለት የምፈልገው ነገር ስላለ ነው እዛ አካባቢ ላይ አሁንም ማተኮር የፈለኩት በተለይ አሁን ካለው የአካል ጉዳተኞች እንቅስቃሴና በተለያየ መልኩ በአካል ጉዳተኞች ዙሪያ ከሚሰሩ አካላት ጋር ያለውን ትስስር ብለን ስናየው የድሮውንና ያሁኑ ማነጻጸር ስለፈለኩኝም ጭምር ነውና ኤልኤስኤን በሚሰሩበት ሰዓት ምን ነበር በአብዛኛው በአዲስ አበባ ውስጥ እንደምትሰሩ አስታውሳለሁ አዲስ አበባ ውስጥ ይሰራ እንደነበርና በዛን ጊዜ የስራ አካሄዳችሁ እንዴት ነበር በተለይ ከመንግስት ጋር የነበረው ትስስር መናበብ እንዴት ነበር ከተደራሽነት አንፃርስ ምን ያህል የአካል ጉዳተኞችን ደርሰናል ብላችሁ ታስባላችሁ በተለይ የፈንጂ ተጠቂዎች ከሚለው አንፃር ምን ያህል በትክክል አቺቭ ማድረግ የምትፈልጉትን አቺቭ አድርጋችኋል የሚለው ነው ሌላው ሁለተኛ ጥያቄ እርሶ በተለያዩ አገራት እየዞሩ በአካል ጉዳተኛው ዙሪያ ላይ ያሉ ነገሮችን ከኮንቬንሽኑ ጨምሮ በብዙ ነገሮች ላይ ተሳትፈዋልና ሌላው ዓለም የኢትዮጵያን አካል ጉዳተኛ እንዴት ነው የሚያየው እንዴት ነው የሚገነዘበው እንዴት ነው የሚረዳው እንደው ኢትዮጵያ ከምትለው ትልቁ ፒክቸር ውጪ ያው ኢትዮጵያ ሲባል ያለ ለነቱ የፖለቲካ ግጭቱ ምናምን እንዳለው ነው በዲስኤቢሊቲ ኢሹ ላይ ዲስኤቢሊቲ ፖለቲክስ በሚባሉት ዙሪያ ላይ ግን ዓለም ላይ አንድ በሚያደርገን ጉዳይ ላይ ሌላው ዓለም የኢትዮጵያን አካል ጉዳተኞች እንዴት ነው የሚገመግመው የሚለውንም እግረ መንገዱን ያሳዩ ደስ ይለኛል ጋሽ በቀየንን ሲመልሱ ሌሎቻችሁ እጃችሁን ያወጣችሁ ጠብቁኝ አድሚኖችም ተዘጋጁ ከዚህ መልስ በኋላ ጥያቄና መልስ ይቀጥላል ማለት ነው ጋሽ በቀየ ባቆ በጣም ጥሩ እንግዲህ ለለሰን ከመላ ጎደል ቀደም ያነሳሁት ነኝ ለለሰን እንግዲህ እንደነገርኩ የራሱ የኢትዮጵያ ድርጅት እንዳልሆነ ነግሬያቸዋለሁ እነዚያ የሄድ ኦፊሱን በዓለም ላይ የሚሰሩትን ስራ ናቸው እዚህ የሚሰሩት የነበረውና እነዚህ በሶስቱ ነገሮች ላይ ነው ትኩረት እናደርግ የነበረው ሄልዝ ኢኮኖሚክ ኢምፓወርመንት እና አድቮኬሲ ብያለሁኝ ጤና ኢኮኖሚ ተደራሽነት ወይም እና በአድቮኬሲ ላይ ነው እንሰራ የነበረውና እውነቱን ለመናገር በኤልኤስኤን ጊዜ ኤልኤስኤን ያው ግሎባል ኔትወርክም ስለነበረ እኛ የማንም በር አንኳኩተን ነበረ እኔ ሰራተኛና ማህበራዊ ጉዳይ ሚኒስትሩን ጭምር ዴታዎችን ሁሉ ወክ ፎር ሚ የሚል አንድ እንትን አዘጋጅተን እግራቸውን ጫሱሪ ወደ ላይ አስጠቅልለን መንገድ ላይ እንዲጓዙ ያደረግንበት ጊዜ ሁሉ ነበረና እና ምንም አንድም እንትን ማግደን አልነበረም አንዱ ትልቁ አድቮኬሲ ስራ ስለነበረ የማንም በር አንኳኩተን መግባት እንችል ነበር እንግዲህ ለምሳሌ ስብሰባ ሁሉ የምናካሄደው ሰራተኛ ማህበራዊ ጉዳይ አዳራሽ አዘጋጅቶልን ነው የምናካሄድ የነበረውና የፈለግነውን ከፓርላማም ከየትም ሰዎች እንዲገኙ አድርገን ከታዋቂ ሰዎች በአገሪቷ ውስጥ አሉ የሚባሉ ታዋቂ ሰዎች እንዲገኙ ስፖርተኞች እንዲገኙ እንደነ ደራርቱን እነ ከባርሴሎና አሸንፋ መጣችበት ጊዜ ሁሉ በኋላ ነበርና ሁሉ እንዲገኙ እናደርግ ነበርና ትልቅ ስራን ሰራ ነበር በአድቮኬሲ በኩልም ሌላውን እንግዲህ በተመለከተ ያው ቅድም ያወራሁት ነኝ የኢኮኖሚ ተጠቃሚነት ከስልጣን ጀምሮ መልሶ ራሳቸውን እስኪያቋቁሙ ድረስ ያለውን እናገዝ ነበር እና እሱን ከነበርንበት ጊዜ ትልቅ ስራ ትልቅ አቺቭመንት ነበር በነገራችን ላይ ምንም እንኳን ጸረ ፈንጂ ላይ የምናተኩር ቢሆንም የተጎዱ አካል ጉዳተኞችም ካሉ ሌሎች አካል ያልደረሷቸው ጉዳተኞችም ካሉ ተደረበው እንዲሰሩ በተለይ እኛ እንደ ዜጋ መመሪያው እንኳን ባይፈቅድልን ጉዳተኞችን ሁሉ ያካተትን አብሮ እንዲደራጁ ነበር በዛትና ነበሩም ደግሞ ፈዳማታ እና ከፈንጂ ጉዳተኞች ሌሎችም ጉዳት አካል ጉዳተኞች ከእነኛ አሁን 2000 ብየሰል 2000 ፈንጂ ጉዳተኛ ነው ማለት አይደለም በጥይት በፈረስ ከፈረስ ወርቆ በኤሌክትሪክ ፋብሪካ ውስጥ እጃቸው እግራቸው ተቆርጠው በመኪና አደጋ እንትን ያሉት ሁሉ እዛው እናካትት ነበር እና እሱ ነው ትልቁ ሰራ የነበረውና በእኛ ጊዜ ተጠቃሚው ነበሩ እና አዲስ አበባ ብቻ ነው እንሰራ ነበረው የሚለው አዲስ አበባ ብቻም አልነበረም ትግራይ ውስጥ መቀሌ ምናምን ሰራ ነበር ነገር ግን ትልቁ ትኩረታችን አዲስ አበባ ላይ ነው ለምን እጅግ በጣም በርካታ ጉዳተኛ አለ አዲስ አበባ ውስጥ ያኔ እንግዲህ በተለይ ፈንጂ ጉዳተኛ ከጦርነት በኋላ
በተለይ ከኢትዮ ኤርትራ ጦርነት በኋላ እጅግ በጣም በርካታ አዲስ አበባ ውስጥ ስለነበረ ይህንን ራሱ መቅረፍ ስላልቻልን ወደ ውጭ ማሰብ ሁሉ የምንችልበት ጊዜ አልነበረ። በጣም ብዙ ነበረ በየሆስፒታሉ፣ ከሆስፒታል ወጥቶ ደግሞ በየመንገዱ በየጎዳና ላይ ራሱ በስትሪት መንገድ ላይ የሚለምን ሁሉ ሳይቀር በጣም ብዙ ነበረ እና የቤተ ክርስቲያኑ አካባቢ ሁሉ ያወጣን እንትን እንላለን እና መታወቂያ አንጠይቅም ከየት መጣ ሁሉ አንልም እኛ እና እንደዛ አድርገን የምንረዳበት ሁኔታ ነበረና ዌር ሰክሰስ በጣም ሰካ ስራ ሰርተናል እያላለሁኝ። ግን አለመታደል ሆኖ እንግዲህ ድርጅቱ በመዘጋቱ ብዙ እቅዶች ነበሩንና እነዛ በእቅድ ነው የቀሩብን። ብዙ መስራት እያሰብን ባለንበት በጥሩ ተነሳሽነት ላይ በነበርንበት በአክሴሲብል የሆነ ቢሮ ይዘን ባለሙያዎችንም ቀጥረን እያሰፋን ባለንበት ነበር ቶሎ ፈሰደን እንግዲህ የመዘጋት እንትን የደረሰብን እና እሱ ይሄ ነው ችግሩ። የዓለም አቀፍ እንትን ኢትዮጵያ አካል ጉዳተኛ ለምለው ፈንጂን በተመለከተ ኢትዮጵያ አንዷ ከዓለም ካሉት በፈንጂ ከተጠቁት ሀገሮች አንዷ እንደሆነች ይታወቃል። የተመዘገበን ታሪክ ነው እና የዛኑ ያህል እንግዲህ በፈንጂ የተጠቃች ትልቅ ሀገር ከሆነች አካል ጉዳተኛ የፈንጂ ጉዳተኛም የዛኑ ትልቅ ነው የዛኑ ያህል ትልቅ ነው ተብሎ ይታሰባል እንጂ አሰች ተሟላ ስታቲስቲክስና መረጃ አይደለም ለዓለም አቀፍ ለኛ ሀገርም የለም። የዓለም ባንክ ዳታ ነው ብዙ ጊዜ የሚንሸራሸር እንትን ብሉት። ኢትዮጵያ በ2004 ፈረንጆች አንድ ሰርቬይ ተካሂዷል በኖርዌጂያንስ ፒፕልስ። እሱ ዳታ ነው እስካሁንም እንደ ኤቪደንስ የምንጠቀመው እና ሰርቬይ ተካሂዶ ዳታው ተለቅሞ የሚታወቅ ምን ይሄን ያህል የፈንጂ ጉዳተኛ ይሄን ያክል አካል ጉዳተኛ የሚል ዳታ ባለመኖሩ የኢንተርናሽናል ኮሚኒቲው የዓለም አቀፍ ድርጅቶችም ይሄን ያክል እንርዳ ኢትዮጵያን ይሄን ብዙ ነውና ከዓለም በጣም ትልቅ አካል ጉዳተኛ ያለባት ሀገር ናትና ወይም የፈንጂ ጉዳተኛ ተብሎ የተለየ ትኩረት የሚያሰጥ ሁኔታ የለም። ለምን ዳታው የለንም። እነሱን ለመናገር ትልቁ ቻሌንጃችን ነው። ስታቲስቲክሱ የለንም እና አንድ በ2007 የተካሄደው በፈረንጆች አቆጣጠር ይቅርታ አድርጉልኝና የተቆጠረው ቤትና ህዝብ ቆጠራ እንትን ላይም በጣም ያልሆነ ቁጥር ነው የተቀመጠው፣ የማይታሰብ ቁጥር። ለምን በትክክል ዳታው አልተሰበሰበም። የቀረበው ኩዌሽነር ወይም ጥያቄ አካል ጉዳተኛ በተገቢው ሁኔታ የሚያካትት መጠይቅ ስላልነበረ ዳታው ራሱ በትክክል የተሰበሰበ አልነበረም እና የዓለም እንትን እንግዲህ ይህን ይመስላል። ነገር ግን በዚህ በጸረ ፈንጂ በኩል እንግዲህ ያለው ያው እኔም እንደ እድል ሆኖ ያው ስለምሳተፍ ጥሩ ሪፍሌክሽን እሰጣለሁኝ እኔ በሚገኝበት መድረክ ላይ አንዳንዴም ኢንተርቬንሽን እሰጣለሁኝ። በነገራችን ላይ ቀደም ተሸልም ያለው ብዬ ካልኩት ውስጥ አልጄሪያ መንግስት 60ኛ ዓመቱን ነፃነት ዓመት ሲያከብር ትልቅ ኮንፈረንስ አዘጋጅቶ ነበርና ከዛ ውስጥ ያው ተጋብዤ ነበር። ትልቅ ሽልማት ሰጥቶኛል እና እዛ ላይም የኢትዮጵያን ገጽታ አስቀምጫለሁኝ። ትልቅ ሽልማት ነበር የሰጠኝ እዛ ላይም እና እዛ ላይ ትልቅ የኢትዮጵያን ገጽታ በደንብ አንጸባርቅ ያለሁኝ እና እንግዲህ ዓለም ከዛች እያለ የተቀነጫጨበች የሚያገኛትን ሊያውቅ ይችል ይሆናል። ከዛ በተረፈ በተለየ ሁኔታ የሚያውቁት አለ ብዬ አልልም። እሺ፣ እጅግ በጣም ነው የማመሰግነው ጋሽ በቄ። አሁን የጥያቄ እና አስተያየት መስጫ ሰዓታችን ነው ያለው። የመጀመሪያ እድሉን ለመዝገቡ ብሰጥ ደስ ይለኛል። መዝገቡ የመጀመሪያ እድሉን ልስጥና ከዛ አድሚኖቻችን ተቀጥላላችሁ። መዝገቡ እባክህ። መዝገቡ እንደው ባሰጠው እሱ ያቀኛል ብዙ ጊዜ ስለሚያቀኝ የሚጠይቀውም ነገር አይኖረውም። ለምን ጥያቄውን ያውቃል መልሱንም ያውቃል እና ሌላ ሰው ቢሆን ይሻላል። እሺ እንግዲህ ያ ማለት ሙሉ በሙሉ አቀም እንዳላረኩበት ይረዳልኝ። ኦልራይት። ዛሬ አንድ እንግዳ ጃወቶብኛልና እሱን ላስቀድም። እሺ መላኩ እባክህ። ጤና ይስጥልኝ፣ እንዴት አመሻችሁ? ጋሽ በቄ በጣም የእሱን ታሪክ በመስማቴ በጣም ደስ ብሎኛል። መለ የኔው ነው እንደ እሱም አለ እሱም ይሄም ባቀው ደስ ይለኛል። እሱንም ልከልክለው እንደ እሱም የኔ ነው። አይ ነገር እንደወለና ጋሽ በቄ ደግሞ
አለቃዬ ኖት። በጣም ሲዲዲ ዳይሬክተር በነበርኩበት ጊዜ እንግዲህ እርሶ የቦርድ ሰብሳቢ ነበሩ። ለወጣቶች ትልቅ ግምት ይሰጣሉ። ወጣቶችን ለማብቃት በጣም ጥረትም ያደርጋሉ። በዛ እኔ እጅግ ላመሰግነው ጥያቄ ከመሄዴ በፊት ጋሽ በቄ በተግባር ነው ያየሁት ያንን ኮሚትመንት። ብዙ ነገር አግዘውኛል እዛ በነበርኩበት ጊዜ። ስለዚህ እጅግ ላመሰግነው እፈልጋለሁ በዚህ አጋጣሚ። ሌላው ሰሞኑን በቅርብ ጊዜ አንድ ኔፓል ያለ ሰው እንደውም እርሶን እንዳገኘሁት ነግሮኝ ነበር። አሁን ሜቢ ወር አይሞላውም። እንግዲህ ካምቦዲያ ይሁን የላንድ ማይን ስብሰባ ነበር መሰለኝ ተገናኝታችሁ። ካምቦዲያ ነበር። በቃ እሱ ኔፓል አካባቢ እዛ ኤዥያ አካባቢ ያለ ሰው ነው። በስራ እንደዚህ አግኝቼው ስሞትን አንስቶልኝ ነበረ እና አቶ በቀለ ብሎኝ ያው እንዴ እሳቸውማ አብረን ሰርተናል ብዬ አንስቼው ነበርና ሜቢ ካምቦዲያም ላይ ስለነበረው አንዳንድ ነገሮች ምን አይነት ውሳኔዎች ነበሩ፣ ምን ይመስል ነበረ ስብሰባው፣ ስለሱ የተወሰነ ነገር ቢሉን ደስ ይለኛል። አንዱ ጥያቄ ይሄ ነው። ሁለተኛ ሌላ ማንሳት የምፈልገው የዛሬ 5-6 ዓመት ለስራ ሄድኩና ሰራተኛና ማህበራዊ ጉዳይ ቢሮ ምክትል ኃላፊዋ ቢሮ ገብቼ በአጋጣሚ የዚህ የላንድ ማይን ሰርቫይቨርስ ኢትዮጵያ ያዘጋጀው ዲሴቢሊቲ ላይ የሚሰሩ ተቋማት ማፕ የተደረጉበት ዝርዝር መጽሐፍ አገኘው። በጣም ኮምፕሬሄንሲቭ ነው። ሁሉንም ድርጅቶች ስማቸውን፣ የሚሰሩበትን ቦታ፣ ኮንታክታቸውን፣ አድራሻቸውን፣ የቢሮአቸውን፣ ስልካቸውን በሙሉ የያዘ በጣም የዳጎሰ መጽሐፍ አየሁና ከዛ በኋላ እኔ እንደዛ አይነት በደንብ የተደራጀ ሰነድ አላየሁም። እንግዲህ ያ ረጅም ዓመት በፊት የተዘጋጀ ነውና በጣም ጥሩ ሪሶርስ ሆኖ አይቼዋለሁና እንደው እሱን ወደፊት እንግዲህ እሱን አይነት ማቴሪያልስ የማዘጋጀት እቅድ ይኖራችሁ እንደሆነ ወይ የፋይናንስ አቅም የሚገኝ ከሆነ ሲሰራ የነበረውን ነገር ነው የሚያስታውሱት ከሆነ ጋሽ በቄ ስለሱ ትንሽ ቢያጫውቱን ደስ ይለኛል። ይሄንን ለርሶም አላነሳውቦትም ባይዘው ዛሬ ነው ገና የምለው ተገናኝተናል። ከዛ በኋላ ለተለያየ ጊዜ ግን የትግራይ አጋጣሚ እንደውም በጣም ገርሞኝ አላውቅም ነበር ስለዚህ ማቴሪያልና ትግራይ ነው ያየሁት የነበረው በዛ ወቅትና ዛሬ እንደው ይሄን አጋጣሚ ካገኘው ላንሳው ብዬ ነው። አመሰግናለሁ በጣም ግን ስለሰማው የእርሶን ታሪክ በድጋሚ ስለሚሰሩት ስራ እዚህ መድረክ ላይ ተገኝቼ እንደገና በማዳመጤ በጣም ደስ ብሎኛል። አክብሮቴም ምስጋኔም እንዲደርሶት እፈልጋለሁ። አመሰግናለሁ ጋሽ በቄ። እሺ አመሰግናለሁ መላኩ ተክሌ። ልቀጥል መልስ ልስጥ ወይ ሌሎች ይጨምራሉ? አይ ቲንክ አሁን ቢጨመር ጥሩ ነው። ሰብሰብ አድርገው ይጨምሩ እስቲ። አዎ መሌን ከልብ አመሰግናለሁ። ይልመድብህ። መዝገቡ ጋሽ በቄን ትእዛዝ ጥሼ አንተ እንድትናገር ስለፈለግኩ ነው። ይቅርታ ጋሽ በቄ። መዝገቡ ቀጥል። አይ አለ የለ እኔ እንደው አልኩት ብዬ ገብቶኛል። መዝገቡ እሱም ኔትወርኩ አስቸገረው። መዝገቡ እባክህ። ኦልራይት መዝገቡ እስኪመጣ እንግዲህ ከትካለ የመላኩን ልመልስልና ቆይ ጋሽ በቄ ቆይ። ሰብሰብ ሰዓቶችንም ለመቆጠብ ነው። አንዳንድ ጊዜ ጥያቄዎችም እንዳይደራረቡ ያው ቢደራረቡ አንድ ላይ እንድትመልሷቸው ብዬ ነው። ቴዲ አለህ አይደል? አለው እስቲ እባክህ። እሺ እንዴት አመሻችሁ? በመጀመሪያ እኔም የዛሬ እንግዳችን ትልቅ ትምህርት ሊሆን የሚችል ነገር አቅርበውልናልና እኔም በቻናሉ ስም ምስጋናዬን ላቅርብና ግን ከህይወት ታሪካቸው እኔ ብዙ ነገር እንደውም አጥሯል ብዬ ነው ማስበውና ያለፉበት የሰሩት በጣም በርካታ አስተማሪ ሊሆን የሚችሉ ብዙ ነገሮችን ያው ቆጥበው ይረዝም ይችላል ከሚል ያለፏቸው ነገሮች አሉና እኔ በቀጣይ ምናልባት በህይወታቸው ዙሪያ ላይ ብቻ ራሱ ብዙ ቻሌንጆችን ነውና ያለፉት ለብዙዎቻችን ትምህርትም
ጥንካሬም ተሞክሮም የሚሆነ ብዙ ነገር ይወጣዋል የሚል ሐሳብ ስላለኝ በቀጣይም እኔ እናገኛቸዋለን የሚል እምነት አለኝ። ከዛ ውጪ ግን ያው የረጅም ጊዜ የአካል ጉዳት የሥራ ጊዜም ነበራቸውና ብዙ ነገሮችን ለማየት ብዙ ነገሮችን ለማለፍ የሄዱባቸው ጥረቶች ይኖራሉ። ከዛ ውጪ አሁን ላይ ያለነው የቅርብ ጊዜ አካል ጉዳይም ጋር ተያይዞ እኔ በፊት ላይ ያለው የማህበረሰቡ ግንዛቤ ብዙ ነገሮች ምቹ ባልሆኑበት ብዙ ጫናዎችን ተቋቁሞ በዚህ ደረጃ አንጸባራቂ የሆነ ድል እያስመዘገቡ መሄድ ምናልባት የተፈጠርንበት ወቅት የየራሳችን ጥንካሬ አሁን ያለው ማህበራዊ አጠቃላይ ምናልባት ቴክኖሎጂ የፈጠረልን ስንፍና የተለያዩ ነገሮች ሊኖሩ ይችላሉ። ግን ያኔ እናንተ በዛን ቻሌንጆች ውስጥ ሁሉ ነገር ቻሌንጅ ነው የሚሆነው። እያንዳንዱ ከማህበረሰቡ አስተሳሰብ ለአካል ጉዳተኛው ከሚሰጠው ብዙ የሆኑ አመለካከቶች አንፃር ቻሌንጆቹም በዛ ደረጃ ያለፉበት ብዙ ነገሮችን የሄዱበት ርቀት አለ። እኔ አብሬ ላመሰግን የምፈልገው እስካሁንም ከዚህ ጉዳይ ላይ አለመራቁ። እኔ ብዙዎችን በቅርብ ጊዜ ነው እንግዲህ ወደዚህ ብዙዎች የሚሸሹበት ሂደት አለ። በአካል ጉዳተኞች ጉዳይ ራሳቸውን ብዙ ቀይረው የሆነ ደረጃ ላይ ሲደርሱ ከአካል ጉዳተኞች እንቅስቃሴ ውስጥ ወጥቶ የራሳቸውን ህይወት መመስረት ለራሳቸው ህይወትና ጥቅም ብቻ የመኖር እንቅስቃሴዎች በሰፊው እያየን ምናልባት ያኔ በእናንተ ጊዜ ብዙ ቻሌንጆችን አልፋችሁ ወደፊት ያመጣችኋቸው ትግሎች ጭምር አሁን ላይ ወደ ኋላ ተመልሰው ጠያቂ ያጣበት ደረጃ እየደረሰ የመጣበት ሂደት አለ እና ይሄ ብዙ ነገሮችን መለወጥ የሚችልበት ሂደት በዚህ ደረጃ አሁን ላይ ተስፋ የቆረጠ አካል ጉዳተኛው አንድነቱ በጣም የተዳከመ ለውትወታ ለመጠየቅ ብዙ ችግሮች ያሉበት ሂደት ላይ እንገኛለንና እኔ በዚህ ደረጃ እርሶ በጥንካሬ በዚህ ጉዳይ ላይ የቆዩበት ሁኔታ ወጣው ራሱት ነገር ማረግና መኖር የሚችሉበት ሂደት እያለ በዚህ ደረጃ መቆየት ሌሎች በርሶ ደረጃ ከርሱም ምናልባት በተለያየ ቻሌንጆች ውስጥ አልፈው ትልቅ ደረጃ የደረሱ ሰዎች ለምንስ ይሸሹታል? ይሄንን ነገር ከመጠቀም አልፎ ሌሎችን የአካል ጉዳት አገራዊ የሆነውን በርካታ ይሄ በብዙ ሚሊዮን የምንቆጥረውን የአካል ጉዳተኞች ጉዳይ ተገፍቶ የሚቀርበት ሂደት አለና እሱን አጠናክሮ ለመሄድ ምናልባት አሁን ላይ ያለ ነው ወይም አሁን ላይ ተፈጠርነው ትውልዶች ሰነፎች የሆንበት ሂደት አለ። እሱን በምን አይነት መልኩ ነው ይሄ ሊፈጠር የቻለው? ለምንድን ነው ጠንካራ አደረጃጀት መፈጠር ያልተቻለበት? ከዛም አልፎ እርሶ ብዙ ኮንቪክሽኖችም ላይ ሲሳተፉ እንደነበረ ሰው ምናልባት እኔ እንደ ጥያቄ ኢትዮጵያ ውስጥ ያለው የአካል ጉዳተኞች አደረጃጀት ይሄ በማህበራት በፌዴሬሽን በምናምን ብቻ መመራት አለበት ወይ ብለው ያምናሉ ወይ? ተቋም እኔ ከዚህ በላይ አሁን እኔ ሴቶች ህፃናትና ማህበራዊ ጉዳይ የአካል ጉዳተኞችን ጉዳይ የሚወክል ድርጅት ነው ብዬ አላምንም እንደኔ። ለምን ማህበራዊ ጉዳይ ሁሉንም ነገር ሊነካካ ይችላል። እዛ ውስጥ እንደ አንድ አካል ጉዳተኛው ምናልባት ሊያካትትበት የሚችልበት ሂደት ቢኖርም ግን ይሄ ሰፊ ሆነው ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ጉዳዮችን ይዞ እንደ ትልቅ ተቋም መቋቋም አይገባውም ወይ? መንግስት ትኩረት ለምንድን ነው መስጠት ያልቻለው? ምናልባት እናንተ ከበፊት ጀምሮ ባሉ የትግል ሂደቶች ውስጥ ይሄ ነገር ለምን በኮሚሽን ወይም ደግሞ በሚኒስቴር በሆነ ደረጃ ተቋቁሞ ለምን ይሄ ሰፊ ማህበረሰብ የሚወክለው አጣ? ማህበራቶቹ እኔ በተገቢ ሁኔታ ይወክሉታል ብዬ አላስብም። ለወደፊትም ምንም ቢጠነክሩ ሊወክሉ የሚችሉት አካል ውስን ነው የሚሆነው፣ አባል የሆነውን ብቻ። ከዛም በላይ መሄድ የሚችልበት መዋቅር ሆኖ እስከ መንግስት ታችኛው መዋቅር ሊያካትት በሚችል መልኩ እንዴት መቋቋም አቃተው? ይሄ ምናልባት የእርሶን እይታ የሌሎች ሀገራት ተሞክሮ አንድ ላይ አጣምረው ማንሳት የሚችሉበት ሁኔታዎች ቢኖሩ ብዬ አስባለሁ። ከዛ ውጪ እንዳሁን እንዳነሱት የድርጅቱ ምናልባት ኢትዮጵያ ውስጥ አሁን ላይ በበርካታ ክልሎች ያው የእርስ በርስ ግጭት ያለበት ሁኔታዎች አሉና ሰፊ
አካል ጉዳቶች እየተከሰቱ ነው። ፈንጂ ብቻም ሳይሆን ያው ቦምብ ሊሆን ይችላል። ይሄ ለግንባታ ወይም ለኮንስትራክሽን ግብዓት ስራዎች የሚውሉ የፍንዳታ ሂደቶችም ጭምር ያው እንትን ላይ የዋሉ በርካታ አካል ጉዳተኞች በዚህ ሁኔታ በተለይ ህፃናት ላይ እየተከሰተ አለና ይሄ መስፋት የሚችልበት አሁንስ በተለያዩ ቦታዎች ላይ እንዲህ አይነት ጉዳቶች ሲከሰቱ በምን አይነት መልኩ ነው የት ነው እናንተን ኮንታክት ማድረግ የሚቻልበት ድጋፎች በተወሰነ ደረጃ ማገገም የሚችሉበት ሂደት የእናንተን ድርጅት ማግኘት የሚቻልበት ሂደት በምን አይነት መልኩ ነው ሚል ሐሳብ አመሰግናለሁ ስለ ጊዜው።